ቤስት ፍሪላንሲንግ ፕላትፎርም በዓለም ላይ ፍሪላንሲንግ በጣም እያደገ ያለ በጣም የሰዎችን ትኩረት እየሳበ ያለ እና ሚዲያውን እየተቆጣጠረ ያለ ፕላትፎርም ነው። ስለዚህ ዛሬ ስለ ፍሪላንሲንግ ልነግራችሁ ሳይሆን ስለ ቤስት የሚባሉትን የፍሪላንሲንግ ፕላትፎርሞች በዚህ ቪዲዮ ላሳያችሁ ነው። ስለዚህ ፍሪላንሲንግ ማለት በዓለም ላይ ከትላልቅ ክላይንቶች ጋር ከማንኛውም ክላይንት ጋር የተለያዩ ስራዎችን በመስራት ብርን ወይም ኢንካምን ጀነሬት ማድረግ፣ የተለያዩ ገንዘብን ጀነሬት ማድረግ። ገንዘብን ጀነሬት የምናደርገው ባለንበት ቦታ ፉልታይም ኤምፕሎይ ሳንቀጠር ባለንበት ቦታ ሆነን ፍሪላንሲንግ ማለት ይሄ ነው። የተለያዩ ስራዎችን በመስራት ክላይንቶች ጋር የተለያዩ ፕላትፎርሞችን በመጠቀም እነዛን ስራዎች በመስራት ኢንካም ጀነሬት ማድረግ እንችላለን። ስለዚህ እንዴት ነው ኢንካም ጀነሬት የምናደርገው እነዚህም ፕላትፎርሞች በመጠቀም የሚለውን 5 ፕላትፎርሞች አሳያችኋለሁ። ስለዚህ እነዚህም ፕላትፎርሞች በደረጃ አስቀምጥላችኋለሁ። ስለዚህ እኔም ሪሰርች ሰርቼ የተለያዩ ሪሰርች ጥናቶችን አንብቤ እነዚህም ፍሪላንስ ፕላትፎርሞች በደረጃ አስቀምጥላችኋለሁ። አንደኛ ደረጃ ላይ አፕወርክ ነው። አፕወርክ ማለት this is the one of the biggest and well known freelancing platform። በቃ ትልቁ የፍሪላንሲንግ ፕላትፎርም ነው እና ዌል ናውን የሆነ ዋይድ ዌብ ጆብ ካታጎሪዎች ትልልቅ የሆኑ ስራዎች አሉ። ማንኛውም ስራ ትልልቅ ስራ በአፕወርክ ላይ ይገኛል። አፕወርክ እንደ ብሪጅ ወይም እንደ ድልድይ ያገለግላል። ፍሪላንሰሮችን ወይም ስራ ሰሪዎችን ከአሰሪዎች ጋር ያገናኛል። ማን? አፕወርክ ፍሪላንሰሮችን ከአሰሪዎች ጋር በማገናኘት በኢንካም የራሱን ኮሚሽን በመውሰድ ሌላውን ለፍሪላንሰር ይሰጣል ማለት ነው። ከክላይንቶች የሚገኘውን ገንዘብ 20% በመውሰድ 80%ቱን ለፍሪላንሰሮች ይሰጣል ማለት ነው። አፕወርክ ፍሪላንሰሮችን ከክላይንቶች ጋር በማገናኘት ነው በመሀል ኮሚሽን በመውሰድ የሚሰራ ምርጥ የሚባል ፕላትፎርም ነው። ስለ አፕወርክም ፉል ኮርስ ለቃችሁላችኋለሁ በዚህ ቻናል። ስለዚህ ይህን ቻናል በጣም ጠቃሚ ስለሆነ ይህን ቻናል ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም የደውል በተናል በመጫን በየጊዜው ቪዲዮ ስለቅ ቶሎ እንዲደርሳችሁ አድርጉ። ሁለተኛ ደረጃ ፋይቨር ነው። ፋይቨር ደግሞ እንደዚሁ እንደ አፕወርክ ሁሉ ምርጥ የሚባል የፍሪላንሲንግ ፕላትፎርም ሲሆን ነገር ግን ከአፕወርክ የሚለየው ፍሪላንሰሮች ነን ወደ ስራው ጆብ አፕላይ የምናደርገው። እኛ ፍሪላንሰሮች ወደ ስራው ላይ አፕላይ እናደርጋለን። ነገር ግን በአፕወርክ ላይ እኛ ክላይንቶች ናቸው ጆብ ፖስት ሲያደርጉ እኛ አፕላይ የምናደርገው በአፕወርክ ላይ። ነገር ግን ፋይቨር ላይ እኛ ነን ጆብ ፖስት ስናደርግ ክላይንቶች ያን ጆብ አይተው እኛን የሚቀጥሩን ማለት ነው። እዚህ ፋይቨርም እንደ አፕወርክ ሁሉ 20% ኮሚሽን ነው በየስራው ላይ የሚወስደው። ጊግ የሚባል ነገር እንለጥፋለን ክላይንቶች እኛን እንዲቀጥሩን ማለት ነው። ስለዚህ ይሄም ምርጥ ነው። በሁለተኛ ደረጃ አስቀምጫለሁ። በሶስተኛ ደረጃ ፍሪላንሰር። እነዚህ ይሄም እንደ አፕወርክ እና እንደ ፋይበር ሁሉ ከነሱ ጋርም ተመሳሳይ ነው። ነገር ግን በጣም ከአፕወርክ ጋር ይመሳሰላል። ፍሪላንሰሮች ናቸው አፕላይ የሚያደርጉት ስራው ላይ። ስለዚህ ማሲቭ የሆነ ቫራይቲ ጆብ ካታጎሪዎች አሉ። ፍሪላንሰር ላይ ከትልልቅ ክላይንቶች ጋር ልትገናኙ ትችላላችሁ። ፈጣን ስራዎችንም ቶሎ ማግኘት የሚፈልጉን ከሆነ ፍሪላንሰር በጣም አሪፍ ነው። ስለዚህ እሱን በሶስተኛ ደረጃ አስቀምጬላችኋለሁ። ነገር ግን የራሱ የሆነ ድሮባክ አለው ፍሪላንሰር እንግዲህ ድሮባኩ የቻርጅ ፊ የሚባል አለ። ቻርጅ ፊ ወይም የስራው የቻርጅ ክፍያ ፍሪላንሰሮችም ክላይንቶችም ናቸው ያንን ብር የሚያገኙት። ስለዚህ ይሄ ትንሽ ብሩ ኢንካሙ ትንሽ የወረደ ነው። እዚህ በሶስተኛ ደረጃ አስቀምጫለሁ። በአራተኛ ደረጃ አስቀምጥኩላችሁ ቶፕታል ነው። ቶፕታል አክሰፕትስ 3% ኦፍ ፍሪላንሰር ኢን ዘ ኔትወርክ። ቶፕታል ላይ በቃ አክሰፕት ተደርገው ተፈቅደው አፕሩቭ ተደርገው 3% የሚሆኑ ከዓለማችን ላይ የሚሰሩ። ስለዚህ ቶፕታል በጣም ያልተሰራበት ነው። እናም ትልልቅ ክላይንቶች ጋር የሚያገናኝን ነው። ከነ ዜንዴስ፣ ከነ ማይክሮሶፍት፣ ከነ ጄፒ ሞርጋን ከትልልቅ ክላይንቶች ጋር በቶፕታል ተገናኝተን ብዙ ሺህ ገንዘቦችን ጀነሬት ማድረግ እንችላለን። ግን ስኪል ቴስቲንግ እና ኢንተርቪው የሚባል ፕሮግራም አለው። ስለዚህ አካውንቱን መክፈት እንደነ ፍሪላንሰር እንደነ ፋይቨር እና አፕወርክ ሁሉ በቀላሉ ላይሆንልን ይችላል፣ ሊከብደን ይችላል ማለት ነው። ስለዚህ እሱም በአራተኛ ደረጃ አስቀምጫለሁ። በአምስተኛ ደረጃ ጉሩን አስቀምጫለሁ። ጉሩ እንደና አፕወርክ እና እንደ ፋይበር ጋር ይመሳሰላል። ግን ድብቅ የሆነ ስራዎችን የሚፈልጉ በቃ ራሳቸውን ሴክሬት የሆኑ ራሳቸውን ማሳወቅ የማይፈልጉ ጉሩ ላይ አፕላይ ማድረግ ይችላሉ።
ለማኒ ፍሪላንሰሮች በቃ ይሄ ምርጥ የሚባል ነው። ጉሩ ግን በቃ ድብቅ ሴክሬት የሆኑ ስራዎችን የሚፈልጉ ብዙ መታወቂያ የማይፈልጉ ሰዎች ጉሩ ላይ አፕላይ ማድረግ ትችላላችሁ። በዚህ ስለዚህ እነዚህ አምስቱ ቤስት ፍሪላንሲንግ ፕላትፎርም ናቸው በ2025 ማለት ነው። በ2025 ቤስት የሚባሉ ፍሪላንሲንግ ፕላትፎርማችን ናቸው። ስለዚህ እንደ ቲፕ እነዚህም ፍሪላንሲንግ ፕላትፎርሞች በአጭሩ እንዴት እንደምትጠቀሙ ላሳያችሁ። እነዚህ ፍሪላንሲንግን ለመስራት ካሰባችሁ ይሄ ነገር ስለሚጠቅማችሁ፣ አንደኛ ፖርትፎሊዮ ቢልድ ማድረግ አለባችሁ። ፖርትፎሊዮ እናንተን የሚገልጽ ስለ እናንተ ስለ ስኪላችሁ ስለ እናንተ ስኪል የሚገልጽ ፖርትፎሊዮን ቢልድ ማድረግ አለባችሁ። ሜክ ሹር ዩር ፖርትፎሊዮ ኢዝ ሾው ዩር ስኪልስ ኤንድ ኤክስፔሪንስ። ያንተን ኤክስፔሪንስ እና ስኪል ፖርትፎሊዮ እንደሚገልጽ እርግጠኛ ሁን ይላል። ስታርት ስሞል፣ ከትንሽ ስራዎች ጀምሮ። እናንተ አትናቁ። በአንድ $10,000 $1,000 ስራ ሰራለሁ ብላችሁ አትልፉ። $5 $2 ትንንሽ ስራዎችን በመስራት የእናንተን ኤክስፔሪንስ ከፍ ማድረግ ሰው እንዲቀጥራችሁ ማድረግ ትችላላችሁ። ሶስተኛ ኪፕ ለርኒንግ፣ መማራችሁን ቀጥሉ። እኔ ቪዲዮ ኤዲቲንግ ለምሳሌ እችላለሁ አትበሉ። ቪዲዮ ኤዲቲንግ በቃ እችላለሁ። ስለዚህ እናንተ ራሳችሁን አፕዴት ማድረግ አለባችሁ። መማር አለባችሁ። እኔ አውቃለሁ ማለት ሳይሆን እኔ ማላውቀው ነገር አለ። እኔ ማላውቀው ከሌላ የተሻለ ነገር ሌላው የሚያውቀው እኔ ማላውቀው ነገር አለ። ስለዚህ መስራት አለብኝ። እኔ ገና ነኝ ማለት ነው ያለባችሁ እንጂ እኔ እችላለሁ ስለዚህ ማንኛውም ስራ ቢመጣ ለኔ ቀላል ነው ማለት ሳይሆን ራሳችሁን ማሻሻል፣ ራሳችሁን አፕግሬድ፣ ራሳችሁን አፕዴት ማድረግ አለባችሁ። ስለዚህ የዛሬው ቪዲዮ ይሄን ይመስል ነበር። ይሄ ቪዲዮ እንደሚጠቅማችሁ ስለማልጠራጠር ይህን ቻናል ፕሊዝ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ይህን ቪዲዮ ላይክ በማድረግ ለወዳጅ ዘመዳችሁ ቪዲዮን ሼር ማድረግ እንዳትረሱ። የዛሬው ቪዲዮ ይሄን ይመስል ነበር።